ከጸጥታ አንፃር እስኪ አንድ ጥያቄ ላንሳ ኮሎኔል በየትኛውም ጊዜ ወደ ወልቃይት ጥሰን እንገባለን ይያሉ ትግራይ ውስጥ አሁን በተለያዩ ቦታዎች ወታደራዊ ስልጠናዎችን እየወሰዱ ነው የትግራይ ወጣቶችን እያስታጠቁ ነው ህወሓት እንደምታውቁት እና ወደ ወልቃይት በማንኛውም ጊዜ ጥሰን እንገባለን ወደ ወልቃይት የህዝብ ማዕበል ይዘን እንገባለን ይያሉ አሁን ይሄን እያሰሙ ነው በተለይ በየካቲት ወርና አድርገዋለን ብለው ነበር እስካሁን አልሆነም እንግዲህ ወደፊት የሚሆነውንም አብረን ነው ከዚህ አንፃር እናንተ ዝግጅት ምን ይመስላል አሁን መጠነ ሰፊ ወረራ የማድረጋቸው ጉዳይ እንደሆነ እየተከታተላችሁት ያላችሁት አርሱ እናቀዋለን መንግስትም ያቀዋል በቂ ነው የሚባለው ዝግጅት ተደርጓል ዝርዝር መግለጽ ባያስፈልግም ግን መምጣት ይችሉ ይሆናል መመለስ ግን አይችሉም መምጣት የሆነ ሰዓት ገብቶ የሆነ መሬት መያዝ ይችል ይሆናል እዚያ ቦታ ግን መኖርም ተመልሶ ትግራይ መመለስ ግን አይቻልም ያንን የራሳችን ዝግጅት ስለምናውቅ ማዕበል ስጋ ይዞ መጥቶ የትግራይ ህዝብን እንደቃ ገብታ ሮቦት ታቃለህ እንደ ሮቦት ህዝቡን ወደ እሳት ሊያስገባው ይችላል ያንን ሙያ ያላቸው